በመጀመሪያ ከስንት ጊዜ ከጽሁፍ ከትንታኔ በእውቀት ላይ የተመሰረተ ማለት ነው ከራቅ በኋላ ወደዚህ መድረክ አድሜ አስተያየት እንድሰጥ እድል ስለተፈቀደልኝ ማመስገን እፈልጋለሁ። እኔ ፍጹም ካቀረበችው የምጨምረው የምቀንሰው ነገር ኖሮ ሳይሆን መጽሐፉን ሳነብ እንደ አንድ የኢትዮጵያ ማስተዳደሪያ ላይ ያለ ሰው ህልሙን መሬት ላይ ምን መፈጠር እንደሚፈልግ እንዳስቀመጠበት ፍኖተ ካርታ ያለኝን ኢምፕሬሽን ያለኝን አስተያየት ለመግለጽ ነው። በተቻለ መጠን አጠር ለማድረግ ሞክራለሁ። አሳጥረዋለሁ። መደመር እንደ ሀገራዊ ሂሳብ ማዕቀፍ የሚል ነው የተሰጠኝ ጽሑፍ። መጽሐፉን ሳነብ ከመጀመሪያ እስከ መጨረሻ በእኔ እምነት ሀገሪቱ አሏት የሚላቸውን ችግሮች በደንብ የዳሰሰ ችግሮችን መዳሰስ ብቻ ሳይሆን መፍትሄ አቅጣጫዎችን የጠቆመ ወደፊት እስካሁን እየተሰራባቸው የመጡ ጉዳዮች እንደተጠበቁ ሆነው ወደ ፖሊሲ ማዕቀፍ ሊሸረፉ የሚችሉ ሀሳቦች እንደተጠበቁ ሆነው በማመላከት ደረጃ ግን ብዙዎቹን ችግሮች በዝርዝር የዳሰሰ መፍትሄዎቹን የጠቆመ እስከሆነ ድረስ ይቅር በመጽሐፍ መልክ ተደራጅቶ ወጥቶና ፓርላማ መክፈቻ በሚሰጡ ንግግሮችም ጭምር በእንደዚህ አይነት ደረጃ ጊዜ ተወስዶ ልንወያይበት የሚገባ ትልቅ ዶክመንት ስለሆነ ይሄንን ከንግግር በዘለለ ወደ ጽሁፍ ቀይረው ያቀረቡልን ጠቅላይ ሚኒስትር ማመስገን እፈልጋለሁ። መደመር መጽሐፍ የመጀመሪያውን አንብቤያለሁ። የመጀመሪያውን ሳነበው አቃቂር ለማውጣት ያነበብኩት ስለሆነ አቃቂሩንም በወጉ ኮሚኒኬት ሳላረግ በተፈጠረው ችግር ምክንያት የሆነው ነው። በአሁኑ ሰዓት ሰርከሱም ላይ ሲገለጽ እንደነበረው ፍጹምም እንዳቀረበችው ሁለት ያመለጡኝ መጽሐፍት አሉ። በሰርከሱም በፍጹምም ግን የተወሰኑ አይዲያዎች ማዳበር ችያለሁ። ቢያንስ በዚህ መድረክ እርግጠኛ ሆኜ መናገር ባልችልም ከአምስቱ ትውልዶች የትኛው እንዳልሆንኩ ብቻ በዚህ አጋጣሚ መናገር ይችላል። የትኛው እንደሆንኩ እርግጠኛ አይደለሁም። የተቸነከረው የሚባለው ውስጥ ግን እንዳልሆን በጣም እዚህ መጽሐፍ ውስጥ ሆኑ ሊወስዱት የራሳቸው ንዝበት አለ፣ የራሳቸው ጊዜ አለ። ዋናው ትኩረታችን መሆን ያለበት ያለፉት 100 ዓመታት 1000 ዓመታት ወቴቨር ቁጥር እንስጠው ታሪካችንን ስንገመግም የሚገባንን ነገር ማግኘት ሳንችል ቀርተን አሁን ባለንበት ሁኔታ ውስጥ ያስገቡንን ነገሮች በትክክል መመርመርና ለእነዚህ ብቃት ያለው መፍትሄ ለማስቀመጥ የሚያስችል የሀሳብ ሽርሽር ማድረግ መቻል። ከዚህ አንጻር ዋናው ትኩረታችን አስተሳሰብ ላይ መሆን አለበት ብሎ ስለሚጀምር በላላይ መዋቅራችን ላይ የሚታዩ ችግሮችን መፈተሽ አለብን ብሎ ስለሚጀምር ፈለግንም አልፈለግንም በዝርዝር ጉዳዮች ተግባባንም አልተግባባንም ሀገራዊ ማዕቀፍ ሆኖ ሊያገለግል የሚችልበትን ዋነኛውን መሰረታዊ ቁም ነገር አሟልቷል የሚል እምነት አለ። የሀገራችን ችግር ያስተሳሰብ ችግር ነው። የማህበረሰብ ትብብር ላይ ተመስርተን የሀገር ቀጣይነት ለማረጋገጥ በሚደረግ ጥረት ውስጥ የላዕላይ መዋቅር ለውጥ ቅድሚያ እንስጠው የሚለው አይ ቲንክ ትልቅ መነሻ ነው የሚል እምነት አለ። በዚህ ጽሁፍ ውስጥ የራስን አቅም ስለመጠቀም፣ ሚዛን ስለመጠበቅ፣ ስለ አቃፊነት፣ መደፍጠጥን ስለማስወገድ፣ ጥቅል ፍረጃና ጽንፈኝነትን ስለማስወገድ የተነሱት ነጥቦች የሚጣል ነገር የላቸውም። በገበያና በመንግስት ሚና መሃል ያለውን ሚዛን ከመጠበቅ አንጻር የተነሱ ሀሳቦችም የዛን ያክል የሚያስኬዱ ናቸው። የምንከተለው አስተሳሰብ አዳፕቲቭም ለጊዜው ከእንግሊዝኛ አልወጣሁም፣ መጨረሻ የምሰጠው አስተያየት አለ። ፍሌክሲብልም እንዲሆን ከማድረግ አንጻር የተጠቆመው ትክክለኛ ነገር ይመስለኛል። አንድ ሀሳብ ከመጣ ይምጣ ሀገራዊ ማዕቀፍ እንዲሆን ከተፈለገ አንደኛ የሀገሪቱ ችግሮች በውል መረዳት መቻል አለበት።
ሁለተኛ የህብረተሰቡ መስተጋብር የኮንፍሊክት ዳይናሚኩን በትክክል መገንዘብ መቻል አለበት። በወልና በግል መብቶች መካከል ያለውን ባላንስ በትክክል ማሳየት መቻል አለበት። የጋራ እሴቶችና የፔሪፌሪ ስሜት የወለዱ ጉዳዮችን በትክክል ነቅሶ ማውጣት መቻል አለበት። ሁሉንም የኢኮኖሚ ዘርፎች በትክክል ተረድቶ ወደ ፖሊሲ ማዕቀፍ አሳታፊ በሆነ መልኩ ለማውረድ የሚያስችል ዝግጁነት ማሳየት መቻል አለበት። በመንግስትና በግሉ ዘርፍ የተናጠልም የትብብርም ኃላፊነት ላይ በግልጽ ማስቀመጥ መቻል የኢትዮጵያን የሥራ ባህል የኢትዮጵያውያንን የሥራ ባህል ግምት ስብሰባ ባስገባ መልኩ ይህንን ለማሻሻል የሚያስችሉ ነገሮች መጠቆም መቻል አለበት። በዚህ እኔ ማስቀመጥኳቸው በዝርዝሮች ሲታይ መጽሐፉ እነዚህን ነገሮች እስካሟላ ድረስ ሀገራዊ ማዕቀፍ ሆኖ የማያገለግልበት ምክንያት የለም ብዬ መግለጽ እፈልጋለሁ። ቅድም እንደተባለው በመጽሐፉ ውስጥ በተደጋጋሚ ጸሐፊው እንደገለጹት የአንድ ሀሳብ የመጨረሻ አዋጭነት የሚረጋገጠው መሬት ላይ አይደንቲፋይ ያደረጋቸውን ችግሮች ለመፍታት የሚያስችል የፖሊሲ ማዕቀፍ፣ የህግ ማዕቀፍ ተግባራዊ ማድረግ ሲችል ህልሞቻችንና ሀሳቦቻችን የሚወስዱን ርቀት እንደጠበቀ ሆኖ በተደጋጋሚ ኢቨን ሰክሰስ በታየባቸው ኤሪያዎች ላይ ያሉ ቻሌንጆችን መጽሐፉን ሲገለጽ በግልጽ እንደሚቀመጠው ከባህላችን ከተቋማቶቻችን ድክመት ከታሪካችን ሊቀዱ በርካታ የሚያሰናክሉ ነገሮች አሉ። እነዚህ ላይ ትኩረት አድርገን እንሰራ ከሆነ ተቋማት ስንገነባ ተቋማት በመገንባት ሂደት ውስጥ ፖሊሲዎች፣ ህጎች፣ አሰራሮች ይህንን ህልም ለማሳካት በሚያስችል መልኩ መስተካከል የሚችሉበት ሁኔታ መፍጠር ስንችል ነው። በዚህ ጽሑፍ ውስጥ እንደ ትልቅ መነሻም ምናልባት የኢትዮጵያ አንድ ትልቅ ፍኖተ ካርታ ነው ብለን እንድንወስድ አንድ ትልቅ መነሻ ያደረገው የአስተሳሰብ በአስተሳሰብ ላይ ትኩረት ማድረግ ብቻ ሳይሆን ቁጭትን እንደ መነሻ መጠቀሙ የአባይ ልጅ ውሃ ለምን ይጠማዋል ብሎ ነው የሚጀምረው። ውሃ ጠማው ተረቱን ረዥም ጊዜ ተጠቅመንበታል። ውሃ ለምን እንደጠማው ባልተረዳንበት ሁኔታ የአባይ ምንጭ ተቀይሮ ውሃ የሚሆንበት ወይ ጥማችን የሚያረካበት እድል ሊኖር ስለማይችል ይሄንን ብሎ መጀመሩ የችግሮቹን ዲስክራይብ ማድረግ አንድ ነገር ነው። ችግሮቻችን ዲስክራይብ በማድረግ በኩል ይነስ የሚግዛም ሁሉም የራሱ መንገድ አለ። ችግሮቹን ዲስክራይብ አድርጎ መነሻቸው ምን እንደሆነ ተረድቶ ችግሩን ለመድገም በማያስችለን መልኩ መፍትሄ ለማምጣት የምናደርጋቸው ጥረቶች ምን ይመስላሉ የሚለውን ትክክለኛ አካሄድ የሚመስለኝ። ስለዚህ ቁጭትን እንደመነሻ ማድረጉ ከምን ነገር በላይ ግን በግልጽ ቋንቋ እንደተቀመጠው አፍርሶ የመስራትን አባዜ አስወግደን ባለን አዎንታዊ ነገር ላይ ያከል የሌሉን ነገሮች የምንጨምርበት የሁሉንም አቅም የምንጠቀምበት አሰራር እንከተል የሚል በጎል ያስቀመጠ በመሆኑ ጥሩ መነሻ ሀሳብ የሚልበት አለ። የመደመር መንግስት ባህሪያት ተብሎ የቀረቡ አንዳችንም ቢሆን ልንሞግታቸው የማንችሉ ጉዳዮች አሉ። ምናባዊ ከፍታ የማድረግ አቅማችን ማጠናከር፣ ተለማጭነት እኔ መጀመሪያ ተለማማጭነት ብዬ አምቤው ነበረ። ግሎሳሪውን መፍቻ ቃላት መፍቻውን በደንብ ሳይ ነው ይሄን ነገር ተጠንቅቄ ማንበብ እንዳለብኝ ገባኝ። ተለማጭነትን የሚያስፈልጉን ኳሊቲዎች እንደሆኑ ፖለቲካችን ከማሸነፍ ንግዳችን ያሸነፈ ሁሉን የሚወስድበት ፖለቲካችን ያሸነፈ ሁሉን የሚወስድበት ፈረንጆቹ ዊነር ቴክ ኦል የሚሉት አደገኛ አካሄድም ስለሆነ መሸናነፍ ሳይጠበቅብን መጽሐፍ ውስጥ በግልጽ ተቀምጧል። ሁላችንም የምናጣበት አንዱ አጥቶ ሌላው የሚያገኝበት ሳይሆን ሁላችንም ልናገኝ የምንችልበት ሁኔታ ከመፍጠር አንጻር መቃኘት እንዳለበት መቀመጡ አይ ቲንክ ትክክለኛ ነገር ይመስለኛል። የኢኮኖሚ መዋቅራዊ ሽግግር መምራት፣ አደጋ የሚቋቋም በገር ኢኮኖሚ መፍጠር የሚባሉት አንድን ሀገር በሀገርነት እንዲቀጥል የተሻለ እድገት አረጋግጦ ሌሎች የደረሱበት ደረጃ ላይ ለመድረስ ብቻ ሳይሆን ኮምፒቲቲቭም ኮምፓራቲቭ አድቫንቴጅ ተጠቅሞ የተሻለ ደረጃ ላይ ለመድረስም የሚያስችለው አቅም የሚፈጥር ስለሆነ በሀሳብ ረገድ የሚወጣለት አለ ብዬ አልወስድም። እዚህ አስተሳሰብ ላይ ትኩረት ማድረግ አለብን፣ አስተሳሰብ ትግል ላይ ትኩረት ማድረግ አለብን የሚለው ላይ የተወሰነ ሪፍሌክሽንን መግለጽ ስለምፈልግ አንደኛ የዜሮ ሳም ፖለቲካ የዜሮ ድምር ፖለቲካን አሽቀንጥረን መጣል አለብን። በመጽሐፉ መጨረሻ ላይ የተቀመጡት የችግራችን ምክንያቶች ተብሎ አይደንቲፋይ የተደረጉት
ችግሮች መረዳት ብቻ ሳይሆን እነሱን ለመፍታት የሚያስችል ዝግጁነት ተቋማዊ መዋቅራዊና ተቋማዊ ዝግጁነት መኖር መቻል አለበት። እዚህ ጉዳይ ውስጥ በመንግስት ስልጣን ለመክበር የሚያስብ አስተሳሰብ አሁንም ያልተሻገር ናቸው። መንግስት የመሮጫ ሜዳውን አስተካክሎለት ብቻ ሳይሆን ሌሎች ሯጮችን ይዞለት ማድረግ የሚፈልግ ነጋዴ አስተሳሰብ፣ በተፈጥሮ ኪራይ ብቻ እሴት ሳይጨምር ለመኖር የሚያስብ አስተሳሰብ፣ በተደጋጋሚ መጽሐፍ ውስጥም እንደተገለጸው የህግ በላይነት ለማረጋገጥ ባለመቻላችን አሁንም መሬት በመቸብቸብ ላይ ብቻ ተመስርቶ የሀገር እድገትን ወደኋላ የሚመልስ አስተሳሰብ፣ ከምንም ነገር በላይ ግን ሁሉን ነገር እኔ ካልወሰድኩት፣ እኔ ካላሸነፍ ሁሉም ነገር መቀመጥ የሚል አስተሳሰብ መታገል ዋና ማዕከሉ ማድረግ መቻል አለበት። ይህን ትግል በስሜት ብቻ እናደርጓቸው። የምናደርጋቸው እንቅስቃሴዎች እዚህ ጽሑፍ ላይ የቀረቡት አስተሳሰቦች በሙሉ ወደ ፖሊሲ ማዕቀፍ መቀየር፣ ከፖሊሲ ማዕቀፍ በዘለለ ወደ ዝርዝር ህጎች ወጥተው የሚያስሩን መሆን መቻል አለባቸው። የሚያስሩን ዜጋውን ብቻ ሳይሆን አስፈጻሚ የሚባለውን የህብረተሰብ ክፍል አስፈጻሚ የሚባለውን የበላይ ኃላፊ ጭምር የሚያስሩ መሆን መቻል አለባቸው። እዚህ ላይ ፖሊሶች ሲወጡ፣ ህጎች ሲወጡ ህልሙ ጋር ጠብ የሌለን ፖሊሲው በዚህ ሂድ በዚያ ሂድ በሚል ጉዳዮች ላይ የተለያዩ አስተሳሰቦች ያሉን ሰዎች መሟገት የምንችልበት እድል ሊፈጠር ይችላል። ይሄ ጽሁፍ ሀገራዊ ማዕቀፍ ይሆናል ማለት ኤቭሪ የሚወጣ ፖሊሲ ኤቭሪ የሚወጣ ህግ 100% ይህንን ያንጸባርቃል ማለት አለ። በተቻለ መጠን በዚህ ጉዳይ ላይ ተገዢ እንሆናለን ያለ ሁሉ አካታች በሆነ ስሜት መጽሐፍ ውስጥ በተደጋጋሚ እንደሚገለጸው መንገድ ተወያይቶ ትልቅ ደረጃ ላይ ደርሶት አበልጽጎት የሀገር ማዕቀፍ የሚሆንበት ግን ደግሞ ተቸክሎ የሚቀር ሳይሆን እንደ ወቅቱ ሁኔታ እንደ ተጨባጭ ሁኔታው በየጊዜው ፍሌክሲብል በመሆን የህዝባችንን ጥያቄ መመለስ የሚያስችለን ስራ መስራት አለብን የሚል ነው ከመጽሐፉ ሪዲንግ የገባል። እዚህ ውስጥ ዝርዝር አድርጌ ብዙ ላወራበት አልችልም። ደካማ የስራ ባህል እንዳለን ብዙ ጊዜ ደፍረን አናገርም። ጠንካራ ሰራተኛ ነው በብዙ መልኩ። እኔም ከአሁን በፊት እንደዚህ አይነት ጉዳዮች ላይ ኢንቮልቭ በማድረግበት ሰዓት የሌበር ፕሮዳክቲቪቲ ሲነሳ አንዳንድ ስታቲስቲክሶች ስናነብ እጅግ በጣም አላርሚንግ አስታውሳለሁ። እኔ ቢያንስ ስራ አስፈጻሚ በነበርበት ዶክተር አብይ እኔም በነበርበት ሰዓት ቻይና የውጭ ዜጎች ሳይቀር በህዝባችን መካከል ያለውን የሌበር ፕሮዳክቲቪቲ ኤክስፕሎይት እያደረጉ እርስ በርሳችን እንድንጋጭ የሚያስችል አሰራር ጭምር የተከተሉበት ወቅት ነበር። ከዚህ አካባቢ የመጣ ሰው 150 አይከፈለው፣ ከዚህ አካባቢ የመጣ ሰው 70 አይከፈለው፣ ከዚህ አካባቢ የመጣ ሰው 60 አይከፈለው። ተመሳሳይ ስራ ይህንን ለማድረግ እነሱ ቀዳዳ ያገኙበት ምክንያት አጠቃላይ የስራ ባህላችንን ፈትሸን ያለብንን ችግር ለመፍታት የሚያስችል የረባ ስራ ሰርተን ስለማናውቅ ቅድም ቦታው ላይ ልማታ መንግስት የሰራቸው ተአምር ነገሮች አሉ። ባይዘው አፍርሶ የመገንባት አባዜ ብሎ ጠቅላይ ሚኒስትሩ የሚያስቀምጠው ትክክለኛ ቁም ነገር ካለ እዚህ መጽሐፍ ውስጥ በግልጽ እንደተቀመጠው ከተሞች ስራ ላይ ሌሎች አካባቢዎች ላይ የተሰሩ አበረታች እንቅስቃሴዎች አሁን በደረስበት ልክ በዛው መቀጠላቸው ምክንያቱም ተቋማቱ ያንን አድረስ ማድረግ በሚያስችል ደረጃ ብቁ ስላልነበሩ የቴንሽን ችግርም የነበር አይመስለኝም። ስለዚህ በዋናነት ይሄን የስራ ባህል ይሄንን ደካማ የፖለቲካ አስተሳሰብ አድረስ ካላደረግን በስተቀር ይሄ ህልም ሆኖ ብቻ የሚቀርበት እድል ዝግ ስላልሆነ ይሄንን ማዕከል አድርጎ መወያየቱ ጥሩ ይመስለኛል። ይህ መጽሐፍ ዛሬ ስሜት የምንቀሰቀስበት ለመጽሐፉ ሰው እንዲያውቅና እንዲያነብ ለማድረግ የምንችልበት እንጂ ዝርዝር ጉዳዩ ላይ የምንወያይበት ስለሆነ እነሱ መድረኮች ላይ በኑዋንስስ ላይ ተመስርተን የምንወያይ መስሎ ይታየኛል። እንደ ማሳያ ብዬ 2 ነጥቦች ብቻ ነው ማንሳት የፈለኩት። ይህ አጠቃላይ ማዕቀፍ ከሆነ በከተሞች ልማት ዙሪያ በዚህ ጉዳይ ላይ ያው እንግዲህ እኔ ቤተር ፕሌስ ከተሞች መሀል ያለውን ለውጥ በተወሰነ መልኩ ለማየት ትንሽ ራቅ ብዬ ስለነበረ የተሻለ እድል አለኝ ብዬ አስባለሁ። መጽሐፉ ላይ በግልጽ እንደተቀመጠው የከተሞች እድገት ሰፊ ገጠሮች ነበሩ። እጅግ በጣም ሰፊ ገጠሮች ነበሩ።
እስካሁኑ ብዙዎቹ ከተሞች ሰፋፊ ገጠሮች ናቸው እንጂ እዚህ ባል የከተማ ኳሊቲ የላቸው። መሰረተ ልማት የጎደላቸው ከዲጂታል ትራንስፎርማቲቭ በሆነ ቴክኖሎጂ ጋር ብዙ ትውውቅ የሌላቸው የመልካም አስተዳደር ችግር በስፋት የሚታይባቸው ከግጭትና ከምን ያልተላቀቁ ነበሩ። ከተሞች መዘመናቸው ከተሜነት መስፋፋቱ ግድ ነው፣ የሚቀር ነገር አይደለም። ተፈጥሯዊ ስለሆነ የማይቀርልን ከሆነ ተዘጋጅተን አቅደን አስበንበት መግባት አለበት የሚል ነው ጽሁፍ። ከዚህ አንጻር አዲስ አበባን እንደማሳያ ተደርጎ የሚቀርበው ነገር ትክክለኛ ነው ብቻ ሳይሆን በእኔ እምነት አዲስ አበባ ውስጥ የማያቸውን ለውጦች አለማክበር፣ እንዲበረታቱ አለማድረግ ለእኔ ድንቁርና ነው የሚል እምነት አለ። አዲስ አበባ ውስጥ የምናያቸው ለውጦች አዲስ አበባ ብቻ እንዳይቀሩ ነው መጣር ያለብን፣ መስራት ያለብን። አዲስ አበባ ውስጥ የምናየው ተስፋ የሁሉም ኢትዮጵያዊ ተስፋ መሆን መቻሉን ነው ማረጋገጥ ያለብን። አዲስ አበባ የሚሰሩ ስራዎች መቀለም እንደሚሰሩ፣ ባህር ዳርም እንደሚሰሩ፣ ሐዋሳም እንደሚሰሩ፣ ድሬዳዋም እንደሚሰሩ፣ ጅግጅጋም እንደሚሰሩ ማረጋገጥ፣ ከዛ በታች ወርደው አንጭ ቆረረም ድረስ እንደሚሄዱ ማረጋገጥ ነው ስራችን። ከተሞች እነኚህ ያየናቸውን ችግሮች ለመፍታት ደግሞ የተመቹ ናቸው። መሰረተ ልማት ለማስፋፋት ከተማ የተመቸ ነው። የመልካም አስተዳደር ለማረጋገጥ ከተማ የተመቸ ነው። በነገራችን ላይ ግጭትም ለማስወገድ ከተማ የተመቸ ነው። ሕግና ስርዓትን ለማክበር ከተማ የተመቸ ነው። ዲሞክራሲን ለማጠናከር ከተማ የተመቸ ነው። ሊትሬቸሩ መቼስ የግራ ሊትሬቸር ሁሉም መቅረት አለበት አይባልም። አቶማይዝድ በሆነ መልኩ የሰፈረ ገበሬ ጸረ ዲሞክራሲ ያበረታታል። የሚያርሳትን አርሶ የሚቆላትን ቆልቶ የሚቀቅላትን ንፍሮ ቀቅሎ መኖር መቻሉ ብቻውን የሚያረጋጋው ገበሬ ለዲሞክራሲ ግንባታ ፈተና ነው የሚሆነው። መሰረተ ልማት ተሟልተለት ግዴታውንም እየተወጣ ጥያቄ የሚጠይቅ ዜጋ ለመፍጠር የሚያስችለው ሁኔታ የምትፈጥረው ከተሞች ሲስፋፉ ነው። ፈለግንም አልፈለግንም በግጭት ምክንያት በአንድ ወይም ሌላ ምክንያት ከተሞች መስፋፋታቸው አይቀርም። ከተሞች መስፋፉ ከሆነ በቅድ መሆን አለበት ብቻ ሳይሆን በመስፋፋታቸው ገጠሮችን የሚያስፈራሩ ሳይሆን ገጠሮችን ተስፋ አሰንቀው በናፍቆት የሚጠብቋቸው መሆኖች አለባቸው። ይህንን ለማድረግ የሚያስችል አቅደን መንቀሳቀስ አለብን ተብሎ በተደጋጋሚ የተጻፈው ነገር ትክክል ነው የሚል እምነት አለኝ። እንደተባለው ሽፍትነት በከተማ ያምር በጠር ትንንሽ መንደሮች የሞት ኢንፍራስትራክቸር ሲበዛ ትንሽ ትልቅ የግል አጀንዳ ያለው ሁሉ ለመሸፍረት የሚነሳበት እድል ይሰጣል። ፖለቲካ አጀንዳ ኖሮት በሰላም ለመፍታት የሚፈልግ ኃይል በሩ ክፍት መሆን መቻል አለበት። ግን የህዝብን ኑሮ እያመሰቃቀሉ በሽፍትነት ለመቀጠል የሚደረግ እንቅስቃሴ የከተሞች መስፋፋት አትሊስት ከተሞቻችን በታሪክ ውስጥ ምሽጎች ሆነው የጀመሩትና ብዙዎቹ ምሽግ የሽፍትነት ምሽግ እንዳይሆኑ የሚያስችል ስራ ለመስራት ስለሚያግዝ ከዚህ አንጻር እንደ ማሳያ ያቀረበችው አዲስ አበባ ተገቢ ነው። ማለት አልጋ ባልጋ ነው ሁሉም ማለት አለ። እስቲ የሚታዩ በርካታ ችግሮች አሉ። ለ130 ዓመት የተጠራቀመ ችግር በአንድ አዳር አይፈታም። ግን ደግሞ ፍጥነት ብሎ መጽሐፉ የሚያስቀምጠው ነገር ፈለግንም አልፈለግንም እዚህ ጉዳይ ውስጥ አስገብተን የምናየው መቻል አለበት። በተለመደው ፔስ የኢትዮጵያን ችግር መፍታት አይቻልም። በተለመደው ፔስ እኔ አንዳንዴ አያለው መንገድ ላይ ኤምባሲ ሲሄድ ከ3 ቀን በፊት የሄድኩበት መንገድ ተዘግቶ ይጠብቀኛል። ሌላ መንገድ ይከፈታል። በአራተኛው ቀን ስመለስ መንገዱ ያልቃል። ያ ፍጥነት እኔ ወደ ዝርዝሩ እንዴት ተፈጸመ ወደሚል አልገባም። እሱ ኢንቬንቶሪ ሲደረግ ይታያል። በአንድ ነገር ግን እርግጠኛ መሆን ይቻላል። እልህ አለ። the fierce urgency of now ይለዋል ፍራንክሊን ዴላኖ ነው። በጣም የምራችን ቸኩለን ፈጥነን መስራት ካልቻልን ይሄ ነገር የረባ ደረጃ ላይ ልናደርሰው አንችልም የሚለው ነገር መውሰድ ተገቢ ነው። እንዳልኩት መጽሐፍ ውስጥ በግልጽ ተቀምጧል። በከተሞች አጠቃቀም በከተማ መሬት አጠቃቀም ዙሪያ አሁንም የሚገጥሙ ብዙ ችግሮች አሉ። የሕግ የበላይነትን የማረጋገጥ ፈተና፣ ሁሉንም ዝርዝር ጉዳዮች ያስቀመጠ ስለሆነ የመንግስት ስልጣን ተይዞ ለመክበር የሚደረግ ሩጫ፣ እነዚህም ሁሉ ከባህል ትግላችን ጋር አያይዘን አድረስ ማድረግ እስከቻልን ድረስ
እዚህ ውስጥ የምናያቸው ነገሮች ወደ ሌሎች አካባቢዎች የማይስፋፉት ምክንያት የለም። ከተሞች ሲገነቡ ፋንክሽናሊቲ ብቻውን አንድ ነገር ሆኖ ውበታቸውም አንድ ትልቅ ነገር ነው። ስለ ውበት ይወራል። ጆን ኪትስ የሚባል አይሪሽ ገጣሚ a thing of beauty is a joy forever። እኔ መቼስ ሞት አልመኝም ለራሴ። ቆሻሻ ቤት ውስጥ ከመሞት ንጹህ ቤት ውስጥ በሞት እመርጣለሁ። ሽንት ቤት የሌለው ቤት ውስጥ ከምኖር አሜኒቲስ ያሉት ቤት ውስጥ ብኖር እመርጣለሁ። ይሄ እያንዳንዱ ዜጋ ፍላጎት አይደለም ብሎ የሚያስብ ሰው ካለ ኋላ ቀርነት አተርፋለሁ፣ ከድህነት አተርፋለሁ ሰው ብቻ መሬት አጥሮ ይዞ እድሜ ልኩን ለረባ ነገር ሳይሆን መሬት ስፔክሌት በማድረግ ምንም ቫልዩ ሳይጨምር ተጨማሪ ሀብት ለመፍጠር የሚንቀሳቀስ ነጋዴ ወይ ሌላ ባለ ሀብት እስካለ ድረስ ይሄን ነገር መስራት አይቻልም። ስለ ውበት ሳወራ አንድ ነገር ማስታወሰው ግራጁዌት ስኩል ልማር ሄጄ አሜሪካን ሀገር ትንሿ ኤርፖርት ነበረች የድሮዋ። እሷ በጣም ውብ ኤርፖርት ነው። መጀመሪያ የተደናገርኩት ፍራንክፈርት ሲንሲናቲ የሚባል ኦሃዮ ያለ ከተማ ትንሽ በዛ፣ ግን ደግሞ ኤርፖርት አይመስልም። ትልልቅ ቤቶች ስለሆነ የምታየው ኤርፖርት አልመሰለኝም። ኤርፖርት ይመስለኝ እኛ ገብተን እና ወደ ሀገር ቤት ስመለስ ራይሻርድ ካፑቺንስኪ የሚባል የፖላንድ ጸሐፊ አለ። በኤምፐረር የሚል ፌመስ መጽሐፍ የጻፈ ነው። በአፄ ኃይለ ሥላሴ ላይ በጣም አሪፍ መጽሐፍ የጻፈ ነው እና ያኔ አንደር ሼድ ትሪ የሚል ጽሁፍ መጽሐፍ ጽፎ ነበር እና ስለ ኢትዮጵያ ሲያወራ ኢን ኢትዮጵያ ታይም ዳዝንት ኤግዚስት ይላል። ፒፕል ዱ ታይም ዳዝንት ኤግዚስት። ቀጠሮ ያለው ሰውዬ ጓደኛውን ካገኘ ቀጠሮውን ረስቶ እሱ አንድ የባህላችን አካል ስራ ነው ማዕከል የምናደርገው ወይስ ሰውን ማዕከል ማድረግ የራሱ ጥቅም አለ። ሰው ማዕከል የምታደርገው ስራ ላይ የተመሰረተ ነው መሆን ያለበት። ግን አንዲት በጣም ያናደደኝ ጽሁፍ አውሮፕላን ውስጥ ነው ማለት ነው። አዲስ አበባ ደርት ኤርፖርት ነው። የደርት ማለት አቧራማ ኤርፖርት ነው፣ ጨለማ ነው ምናምን ይላል። እኔ የአዲስ አበባ ትዝታዬ ሁለት ዓመት በጣም የደመቀ ከተማ ሆኖ ነው የተውኩት። ኤርፖርት ስገባ ተጸጸትኩ። ለምን ወቀስኩታል? አዲሱ ኤርፖርት ስራ ተጀምሮ ነበር። አዲሱ ማለት ያኔ አዲሱ ማለት ነው። አሁን ደግሞ ሌላ አዲስ የሆነ ቱሪስት ስለ ኢትዮጵያ የሚጽፈው ለዛው ኢትዮጵያን የሚወድ ሰው ነው። ራሻ ነፍሱን ይማረው በቅርቡ ዘሙት አዲስ አበባን ኤርፖርት የገለጸበት ቋንቋ ከአዲስ አበባ ወጥተህ ሌላ ቦታ ምን የተሻለ ነገር ታገኛለህ? እንደዛ እዛው እያለ ተስፋ የሚያስቆርጥ ያችንም ይሁን ለማሻሻል አውሮፕላን ማረፊያ ሲሰራ ሌላ ርቀት ሄደ። ለእኔ ግን በራሴ ኤክስፒሪየንስ የታጠረ ቪዥን ስለነበረ አሜሪካም ሆኜ የአዲስ አበባ ኤርፖርት ድምቅ ያለ ነበር የሚመስል። ከመጣሁ በኋላ አዲስ አበባ አሁን አንዳንዴ ውጭ ስወጣ አዲስ አበባ ይሁን የሄድኩባቸውን አካባቢዎች መምሰል የጀመረችበት ሁኔታ አለ። ሳይክል የሚንቀሳቀሱ ሰዎች እርግጥ አንዳንዶቻችን ፍሬሽማን ሆነን ድራፍት የጀመርንባቸው ቤቶች ስለፈረሱ ቅሬታ ይሰማል ይችላል። እንደ አጋጣሚ ሆኖ አንድ ድራፍት ቤት አብሮት ላይብረሪ በሆነ ስላየሁት ግን ያው ሌላ ነገር ደግሞ እኔ ከጠቅላይ ሚኒስትሩ ጋር ያው ይቅርታ አድርጉልኝ አንተና እርሶ ምስል ብቀላቀል አንዳንድ ቦታዎች ለማየት እድሉ ገጥሞኝ ያው እኔም እንደ ሀገሬ ቤተ መንግስት እየሰሩ ነው የሚል ወሬ ብዙ አላወራሁትም፣ ግን ተቀብዬው ነበር። ቤተ መንግስት እየሰሩ ነው ምን ያለ ሌላ ነገር ላይ ትኩረት ቢያደርግን ነበረ። ከዛ የሄድኩበት ቦታ ቤተ መንግስት አላየሁም። ትልቅ ከተማ ነው እየተሰራ ያለ። ሌሎች እስኪጸዱ ሳንጠብቅ እዚህ ውስጥ ሌሎች እስኪጸዱ ሌላ ሁሉ አሁን የጀመርነው ለተባለው አፍርሶ እንገንባ ማለት ሳይሆን በሚሻሻል ይሻሻል፣ ፕሪዘርቭ የሚደረገው ፕሪዘርቭ ይደረግ፣ የህዝቡን መብት ባስከበረ መልኩ፣ የህዝቡን ተጠቃሚነት ባረጋገጠ መልኩ ኮንዶሚኒየሞቻችን ፌስሊፍት አድርገው ጭምር የተሻሻለ ይመጡበት ይላል። አገልግሎቱ ጨምሮ ይሄ ያየሁትን አዲስ ከተማ ሊፕፍሮግ ማድረግ የሚያስችልህ ቴክኖሎጂ እስክትለማመድ ሳይሆን ፈጥረህም አምጥተህም ተግባራዊ ልታደርግበት የምትችል ከሌሎቹ ትልልቅ አገሮች ከደረሱበት ደረጃ እኩል መጀመር የሚያስችልህ ስራ እየተሰራ ነው የሚል እምነት አለኝ። በገባኝ ነው
ይሄንን ማድረግ መቻል ማቀድ ይጠይቃል፣ መፍጠር ይጠይቃል። መጽሐፉን ስለ ፍጥነት የሚያወራው ይሄን አስቦ ይመስለኛል። የኔ ምክር ይሄ ፍጥነት አዲስ አበባ ላይ ብቻ ተቆጥቦ መቅረት የለበትም። የዚህ ህልም ተጋሪ የሆኑ ሰዎች ባላበዛን ቁጥር የተወሰኑ ሰዎች ብቻ ባላቸው ህልም ላይ ተመስርቶ የሚመጣ ለውጥ እንዳልሆነ ታውቆ ይሄን ህልም መጋራት አንድ ነገር ሆኖ በተቻለ መጠን ግን ወደ ታች ሲወርድ አሳታፊ በሆነ መልኩ የህዝብን ጥቅም ባረጋገጠ መልኩ ሁሉንም ሊያካትት እንደሚችል መስራት አለብን የሚል ነገር ለማንሳት ነው። የአዲስ አበባ ከተማ የማያቸው አንዳንድ ህንፃዎች፣ አዲስ የተሰሩ ህንፃዎች ወርክማንሺፕ ላይ የተለየ ኳሊቲ መፈጠር እንደጀመረ የሚያሳዩ ናቸው። የመጀመሪያ ያየሁት ሳይንስ ሙዚየም ነው። አዲስ አበባ ውስጥ በሚሰሩ ህንፃዎች እንደዚህ አይነት ጥራት ያለው ነገር አያለሁ ብዬ አስቤ አላውቅም። ኮንዶሚኒየሞቻችን ለማዳረስ ተብሎ እርግጥ የጭቃ ምርጎች ናቸው፣ ግን እንደዛ ሆኖ ቤት ከሌለው ቤት ሰው ቤት ያለው ይመረጣልና ጥሩ ነበር። አሁን በማያቸው ስራዎች ግን የስራዎች ጥራት እየተሻሻለ ወርክማንሺፕ እየጨመረ ወርክማንሺፕ መጨመሩ ሳይንሱ ኢንጂነሪንጉ በዓለም ላይ አንድ ነው። ግን የኢትዮጵያ መሐንዲስ የሚሰራው ህንፃና በተመሳሳይ አይደለም። የአሜሪካ መሐንዲስ የሚሰራው ህንፃ ለምን እንደሚላይ ግራ የሚገባ ወርክማንሺፕ ነው የሌለው። ይህንን እያፍታታን እየተማርን እንድንሄድ ከማድረግ አንጻር አዲስ አበባ ውስጥ መነሻ ማሳያም ስላደረጉት ነው ጠቅላይ ሚኒስትሩ። ግን አዲስ አበባ ላይ ብቻ መቅረት የለበትም። የሁላችንም ምኞት የሁላችንም ትግል መሆን መቻል አለበት። መፋጨት ካለብን እዚህ ላይ ብቻ ተወስኖ መቅረት የለበትም በሚል ነው። ተስፋን ለሁሉም ማሳየት እስከቻልን ድረስ ኢትዮጵያ ውስጥ ያሉ ግጭቶች በሰላም መፈታት መቻል አለባቸው። ትግራይ ጨምሮ ወደ ተሟላ ሰላም የምንመጣበት ሁኔታ ለመፍጠር በዚህ አጋጣሚ ክቡር ጠቅላይ ሚኒስትሩ የአንበሳውን ድርሻ ስለሚኖሩት ሁሉን ነገር እንደሚያደርጉ ተስፋ አለኝ። ከምንም ነገር በላይ ግን እነኚህን ተስፋዎች እያበዛን እንዳልኩት ብዙ የቦታዎች ተንቀሳቅሻለሁ። ጥሩ ነገሮች እንዲበዙ ያልተሰሩ እንዲሰሩ ከማድረግ የተሻለ ቅንነት የኢትዮጵያን ፖለቲካ ሊያስተካክል የሚችል አይመስለኝም። ስለዚህ ሁለተኛ ከእንትን አንጻር አሳጥረ የቱሪዝም እንማቀረው ቱሪዝም በዓለም ላይ ጥቂት ሀገሮች ናቸው ሶስት መሰረታዊ ነገሮች አሟላሉ የሚባል ታሪክ፣ ተፈጥሮ፣ ባህል። ኢትዮጵያ ሁሉንም ኦልሞስት በሁሉም አካባቢ አሟልታለች። የኢትዮጵያ የሚመጣ ለመጎብኘት የሚመጣ ቱሪስት በብዛት ባክፓከር ነው። ባክፓከር ማለት ትንሽ ገንዘብ አሰባስቦ አድቬንቸር ለመስራት የሚመጣ እሱም ቢመጣ ችግር የለውም። ግን ሲመለስ የመጓጓዣ አጥቶ ብዙ ጊዜ ወደ ልመና ይመለሳል። ባክፓከር ኢትዮጵያን የሚያክል ትልቅ ተፈጥሮ ያለው አካባቢ አክሱም፣ ገርዓልታ፣ ሶፍ ዑመር ሁሉም ቦታዎች ጎርጎራ ይጃላል የተሰሩ ቦታዎች አያደር ባሌ ተራሮችን ለማየት ሁሉም ሰፈፍ በሚልበት አስታውሳል። ገርዓልታ ጆርጅ ቡሽ ለማየት መጣ። ጆርጅ ቡሽ ቢሮ ለሶስት ቀን ለአራት ቀን ነበር። ግን ሎጅ ስለነበረ አካባቢው ማራኪ ስለነበረ በሶስት ነው አራት ቀን አራዘም አስታውሳለሁ። 2011 የቱሪስት ዴስቲኔሽን ባለመኖሩ ምክንያት የሁሉም ተፈጥሮ ምንም አይነት ገቢ የማያገኝበት ሁኔታ ተፈጥሮ ነው ልቤልክ ነው። ይህንን ነገር ከማስተካከል አንጻር የተጀመሩ ስራዎች አበረታቾች ናቸው። እንደ ሀገራዊ ማዕቀፍ ኢትዮጵያን በሙሉ ለማስተሳሰር የሚያስችል ብቃት ካላቸው የኢኮኖሚ ሴክተሮች አንዱ ቱሪዝም ነው። ለቱሪዝም የሰጠነው ትኩረት እንዳለመታደል ሆኖ ብዙም ስላልነበረ ቱሪዝም ሚኒስትር ሲመደብ እንኳን ማርጂናል ቦታ ነው ይቆጠር የነበረ። ዶክተር አብይ ቀይረዋል የሚል ተስፋ አለኝ። በዚህ ጉዳይ ላይ እየታዩ ያሉ እንቅስቃሴዎች መበረታታት ያላቸው። ቱሪዝም የሚጀምረው ከቦሌ ነው። ቦሌ የአይን ቁስል የሆነበት ሰው ሌላ ቦታ ተለፋፍሮ የሚሄድበት እድል የለም። ይህ ማለት ውበት ቦሌ ላይ ብቻ መቆም አለበት፣ ምቾት ቦሌ ላይ ብቻ መቆም አለበት አይደለም። አሁንም ወደ ሌሎች አካባቢዎች እንደሚሄድ አሳታፊ በሆነ መልኩ መሰራት መቻል አለበት። ለማንኛውም ለማጠቃለል ያክል ሰላም እኔ ያነበብኩት መጽሐፍ አንዳንድ የጎደሉት ያልኳቸው አሁን ያገኘሁት መጽሐፍ ላይ የተካተቱ ስላየ እዛ ላይ አልገባም ማለት ማጠናከር የሚችሉ ብዙም ከባድ ነገሮች አለ። ሰላማችንን በፖለቲካ ዙሪያ የሚታዩት ችግሮች ብዙ መተንተን ያልፈለግኩት በደንብ ተገልጸዋል። መሬት ላይ ስናወርዳቸው ሁላችንም በዛ ደረጃ ኮሚትመንት ኖሮን እስከሰራናቸው ድረስ ችግሩ ልንፈታው ይችላል። የምንለውና የምናስበው የተለያየ በሆነ ቁጥር ዞሮ ዞሮ ወደ ኋላ መመለሳችን ስለማይቀር በዚህም ረገድ ክቡር ጠቅላይ ሚኒስትር ሲሪየስ
አሳይመንት መሆኑ ተወስዶ ሌሎች መድረኮች ወደ ፖሊሲም ወደ አሰራርም በሚቀይርበት ሰዓት ሁሉንም ያሳተፈ የሚሆንበትን ነገር ከመስራት አንጻር ብዙ መሰራት አለበት የሚል እምነት አለኝ። መጨረሻ ግን የዚህ መጽሐፍ ትልቁ ትርጉሙ አንደኛ መጽሐፉ ነው። ብዙ ጊዜ ማውራት ነው የለመድነው እና እንኳን ተጻፈ ቅድም እንዳልኳችሁ የመጀመሪያ መደመርን አሁን መልሼ ማየት ነው። ጠቅላይ ሚኒስትር ነግረው ነበር። አንብቤ አስምሬ እኔ የወጣሁት ወደ በረሃ በዓላማው ያሰራናል ወይ የሚል ሳይሆን እንዴት መወርወር እንዳለብን የሚያሳይ ነበር። አሁን ይሄ መወርወር መጽሐፍ በሆነ ይሁን መጽሐፍ አይወረወርም፣ አይቃጠልም። እንኳን ችግሮች ማባርጎ መፍትሄዎች የጠቆመ መጽሐፍ ሰው የመጀመሪያው የዚህ ነገር መጽሐፉ ነው። አቃቂር የማውጣት አባዜ ላለውም ሰው ተጠቅልሎ መጥቶለታል፣ በርከት ያለ አቃቂር ለማውጣት። ስለዚህ መጽሐፉ እንዲነበብ እድል የፈጠረ ነው። ስለ ጸሐፉ ጠቅላይ ሚኒስትር አብይ በዚህ አጋጣሚ እንኳን ደስ ያለዎት ማለት እፈልጋለሁ። ሁለተኛ በ40 ዓመት እድሜው ግለ ታሪክ ጽፎ አገር አስተምራለሁ እያለ ብዙ መጽሐፍ የሚሸጥበት ሀገር ውስጥ ነው ያለው። ስለዚህ ጠቅላይ ሚኒስትር እንኳን ግለ ታሪክዎን አልጻፉ እንኳን አንዳንዴ በ20 ዓመት ልምዳቸውን የሚያጋሩ ሰዎች አሉ። ጉዳይ የለውም ማለት አይደለም። 20 ዓመት ሰው ሳይክል አወዳደቅ ልምድም ልታስተምር ትችላለህ። ግን ይሄ አንብቡኝ ብሎ የቀረበ መጽሐፍ ነው። እንዳልኩት ግለ ታሪክም አይደለም። በዛ ላይ ግን ሀገር እየመራ ያለ ሰው ካለው ጊዜ ወስዶ የጻፈው ነው። ፍኖተ ካርታ ነው። ዴስቲኔሽናችን እዚህ እንዲሆን ፈልጋለሁ የሚልበት ዴስቲኔሽኑ ላይ እነዚህ ብዛት ልዩነት ሊኖረን አይችልም። አካሄድ ስህተት ነው የማለት ድፍረት ካለኝ መጽሐፉን አንብቤ መወገት አለብን። አካሄዱ ስህተት ነው የሚል ሰው ካለ መጽሐፉን አንብቤ መወገት ይቻላል። መጽሐፍ ስለተጻፈ ብቻ ከሩቁ የማለቱ አዋዜ ከሩቁ ሂድልን የማለቱ አዋዜ በመጽሐፉ ውስጥ የተገለጠው የፖለቲካ ባህላችን ኋላ ቀርነት የፈጠረው ችግር መሆኑንም ማውቀን ይህንን ለማስተካከል የሚያስችል እንደ አንድ ግብዓት መጠቀም ይቻላል። ሁላችንም እንጻፍ፣ መጽሐፉን መሰረት አድርገን ክሪቲክ እንጻፍ አስፈላጊ ከሆነ። መጽሐፉ መነበብ አለበት የሚል እምነት አለኝ። አንዳንዴ ደግሞ እንግሊዝኛ በጣም ለሚቀርመን ሰዎች ብዙ የእንግሊዝኛ ኮንሰፕቶችን ወደ ጥሩ አማርኛው የመለሰ ስለሆነ አማርኛችን ፖሊሽ ለማድረግም ስለሚያግዘን ሁሉም ይሄን የሚሰማ መጽሐፉን ቢያነበው ብዬ ጥሪ ማድረግ እፈልጋለሁ። አሁንም ደግሜ ደጋግሜ እንኳን መጽሐፍ ለመጻፍ አበቃዎት ማለት እፈልጋለሁ። የጎደሉትን መጽሐፍት አይቼ ሌላ ጊዜ በግል አስተያየቴን ለመስጠት እሞክራለሁ። አመሰግናለሁ።